እና ውዶች እስከመጨረሻ በዚህ መልኩ ጨርሰናል ስላችሁ አሁን ክሬም ምናምን ጨምራለሁ ማዮኔዝ ጨምራለሁ። በዚህ መልኩ በስሏል። ውሃ አላረግም ብዙ ማለት ነው። ውሃ አያስፈልግም። እና አሁን እንጨምራለሁ ክሬም እና ማዮኔዝ ክሬም ዝብን ማለት ነው። ክሬም ቦክ ታውቃላችሁ። ይሄንን ትጠቀማለሁ ማለት ነው። ይሄንን ነው የምጠቀመው እና ማዮኔዝ ደግሞ ይሄ ነው። አንተ ግማሽ ጨምራለሁ። ማዮኔዝ ደግሞ ለፍታችሁም ለፍት እንድታረጉ ማለት ነው። እና በዚህ መልኩ አድርጌያለሁ ማለት ነው። የቅድሙ ያያችሁት ሶሱን ይሄው በዚህ መልኩ ጨርሻለሁ ማለት ነው። ይሄው ደግሞ ይሄ ነው ያደረኩት ክሬም ማለት ነው። ይሄ ነው ያደረኩት እና ይሄ ክሬም ቤትም አለኝ። አሁን መጨረሻ መኮሮኒ ላይ ጨምራለሁ ማለት ነው። ይሄው መኮሮኒ በስሏል። በጣም ምርጥ ነው። ሞክሩት ውዶቼ። ትንሽ ቪዲዮ ጨልሟል። ስንተከተክ ወደ መኮሮኒ እንወስዳለን ማለት ነው። እና ቤተሰብ በዚህ መልኩ ጨርሻለሁ ማለት ነው። በዚህ መልኩ ወጥቶልኛል እና ለመብላት ያስፈልጋል። እውነት በጣም ነው የሚያምረው እና ሞክሩት። በጣም ይጣፍጣል። መጨረሻ ይሄንን ይመስላል። ጨርሻለሁ ማለት ነው። በጣም ነው የሚጣፍጠው። እውነት ሳታችን ሊሆን ቀምሱት። በጣም ይጣፍጣል። በዚህ መልኩ ጨርሻለሁ ማለት ነው። እንዴት እንደሚያምር በጣም ነው የሚያምረው። እና በመጨረሻ ይሄው ለመብላት ተዘጋጅተዋል እላችኋለሁ። መልካም ቀን እየኑላችሁ። አመሰግናለሁ ስለተከታተላችሁ። ተባረኩ። እግዚአብሔር ያክብራችሁ ማለት ነው። እግዚአብሔር ከና ሰላም ሰላም የዩቲዩብ ጓደኞቼ የኔ ውዶች እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? እግዚአብሔር ይመስገን ደህና ነኝ ያለው። እናንተ እንዴት አላችሁ? እንዴት ከረማችሁ? ስራ ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን ሰላም ነኝ ያለው። እንዴት ናችሁ? እንዴት አያችሁ? እኔ ጋር እግዚአብሔር ይመስገን እኔ ሰላም ነኝ ያለው። ሁሉ ሰላም ነው ወይ? ሁሉ ሸጋ ነው ወይ? እግዚአብሔር ይመስገን እኔ ጋር ሰላም ነው አለው። እና ቆይታ ሁሉ ሰላም ነው ወይ? እኔ ይኸው እይታችሁ አለው። እግዚአብሔር ይመስገን። እና ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። ስላችሁ የሆነ ለእናንተ ይሆናል ብዬ ማይሆን ነገር የለም። ሁሉንም ነገር ነው የሚሰራው። ሁሉንም ነገር አስተማሪ ይሆናል ብዬ ሁሉንም ነገር ይዤ ወደ እናንተ ነው የመጣው። እና ዛሬ ደግሞ መኮሮኒ አሰራር ነው ይዤላችሁ የመጣሁት። እና አዳዲስ የምትመጡ ልጆች ካላችሁ ለእናንተ ይሆናል እና ትሰራላችሁ ማለት ነው። ቪዲዮ አይታችሁ እዚህ ጋር ደግሞ ለመኮሮኒ ውሃ እያፈላው ነው። እዚህ ጋር ደግሞ ሁሉንም ነገር አዘጋጅቻለሁ። እና ካሮት አለ፣ የፈረንጅ በርበሬ አለ፣ ቃሪያ አለ፣ ቱምና ጀንጅቢል አለ፣ ፍልፍል አስወዳ አለ፣ ጨው አለ፣ ማጂ አለ፣ ከሙን አለ እና ሁሉንም ነገር ቤት ያለውን ነገር ተጠቅሜ ቆንጆ የሆነ አሰራር መኮሮኒ በክሬም እንሰራለን ማለት ነው። እስከ መጨረሻ ከኔ ጋር ቆዩልኝ
እስከ መጨረሻ ድረስ ሁሉንም ነገር አሳያችኋለሁ። ቆንጆ የሆነ መኮረኒ አሰራር ነው የምንሰራው። መኮረኒ ዛሬ ውሃ ላይ እያረኩ ነው ማለት ነው። በጣም ምርጥ የሆነ መኮረኒ ነው የምንሰራው። እስከ መጨረሻ ተከታተሉኝ። ምርጥ የሆነ ነው የምንሰራው። ትወዳላችሁ። የወደዳችሁ ደግሞ በኮሜንት አሳውቁኝ፣ ከወደዳችሁ ማለት ነው። የቀረ ቦታ ካለ ይሄ ቀርቷል ብላችሁም ደግሞ አስተያየት ኮሜንት ላይ ብቅ በሉኝ። ይሄንን ይመስላል። ከኔ ጋር ቆዩልኝ። ሁሉን ነገር አዘጋጅቻለሁ። እንደዚህ ውብ የሆነ አሰራር አብረን እንሰራለን። ይሄው ዘይት ተድርም አለ። እንደገና እነግራችኋለሁ ማለት ነው። እዚህ ጋር ቱምና ጀንጅቢል አለ፣ ከሞን አለ፣ ጨው አለ፣ ማጂ አለ፣ ፍልፍል አስወድ አለ፣ የፈረንጅ ቆንዴ በርበሬ አለ የማያቃጥለው ማለት ነው። 2 ፍሬሽ ቃሪያ አለ፣ ካሮት እዚህ ጋር አለ። እዚህ ጋር ደግሞ እንደምታዩት መኮረኒ እየቀቀልኩ ነው ማለት ነው። እና እዚህ ጋር ደግሞ ሽንኩርቴን እየጠበስኩ ነው። እያረገን ነው ማለት ነው። የመዳም ኩሽና ላይ ለመዳሚያችን እንደዚህ አርግተን እየሰራን ነው። ከኔ ጋር ቆዩልኝ እና የምትሰሩ ነገር ሲታጡ እንደዚህ አንዳንድ ዞር ዞር ብላችሁ ወደ ዩቲዩብም ስትገቡ እንደዚህ አይነት ቆንጆ ቆንጆ መኮረኒዎችን ታገኛላችሁ ማለት ነው። እና እናንተ ደግሞ እኛን ሰፖርት አድርጋችሁ ላይክ አድርጉ፣ ሰብስክራይብ አድርጋችሁ ከዛ ቪዲዮን እያያችሁ ቪዲዮ ፈታ አድርጋችሁ ትሰራላችሁ። ቆንጆ የሆነ አሰራር ነው፣ ምርጥ የሆነ ነው። ተጋብዛችኋል። ዛሬ ሁላችሁንም መጣችሁ ከኛ ጋር ጎብኙ። አንድ ላይ እንጫወት፣ አንድ ላይ ፈታ እንበል። ተጋብዛችኋል። እኔ ጋብዣችኋለሁ። ነው ሁላችሁም ተከታተሉ፣ ብሉ ከኛ ጋር። አበሻ አንድ ነገር የሚያደርግን ነገር አለ። አንድ ላይ እንብላለን፣ አንድ ላይ እንጠጣለን፣ አንድ ላይ እንጫወታለን። በቃ ፋቢትን እንላለን። ነው ሁላችሁንም ተጠርታችኋል፣ ተጋብዛችኋል እላችኋለሁ። ውዶች፣ የኔ ውዶች፣ የኔ ፍቅሮች አመሰግናለሁ። በጣም ነው የምወዳችሁ። የስደት እህቶቼ ወንድሞቼ ሁላችሁንም ወዳችኋለሁ። ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ እላችኋለሁ። ውዶቼ ሁሉ ጊዜ ከናንተ እግዚአብሔር አይለያችሁ። ሁሉ ጊዜ እግዚአብሔር ለናንተ ዛንጥል ይሁንላችሁ። አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ተባረኩ፣ አግዙኝ። ብርታት ያስፈልገኛል። እናንተ ከጎናችን ስትሆኑ ሁሉም ነገር ይሆናል እና እስቲ አግዙን። እዚህ ጋር ደግሞ ስጋ እንጨምራለን ማለት ነው። ታጥቦ የቆየ ስጋ ካሜራ ምን ሰዋለ አጣው እኮ። እዛ ስጋችን እንደዚህ ጥብስ እናደርጋለን ማለት ነው። እዛ እንደዚህ እንከድናለን። ከከደንት በኋላ በትንሽ ደቂቃ ደግሞ እንደገና ተመልሰን እንመጣለን። ዶች አሁን ትንሽ ስጋ ሲበስል ካሮትን ቦታ ላይ ጨምሬያለሁ። እንዴት በጣም ነው የሚያምረው። እዚህ ጋር ደግሞ መኮረኒ ተከት እያለች ነው። ሩዝ አለ። በቃ ሁሉ ነገር ፋብትን ነው። እዚህ ጋር ደግሞ ሳሎን አለ። በቃ ይሄው በዚህ መልኩ ግንፍል እያረኳት ነው። ቶሎ እየሰራው ነው እና ከዛ ደግሞ መጨረሻ ላይ ቅመሙን አሳያችኋለሁ። እስከ መጨረሻ ተከታተሉኝ።
ይኸው ይሄንን ይመስላል። ይኸው ጨምሬያለሁ። ሁሉንም ነገር ጨምሬ አድርጌያለሁ። አሁን የሚቀረን የፈረንጆች ቃሪያ ነው የሚቀረው። እዛ ለመጨረሻ ላይ ክሬም እንጨምራለን። ይኸው ወይ ሽታው ማሻአላ፣ ሽታው በጣም ነው የሚያምረው። ሽታው በጣም ይጣፍጣል። ቆንጆ የሆነ ነው። እዛ እርድ አይገባም፣ ምን አይገባም፣ እርድ የለም፣ ፋብሪካ አይገባም። ከሞንና ፍልፍል አስወጡ ማጂ ጨዋ ብቻ ነው የሚገባው እና ካሮት ሲደርድጃች ብቻ ነው እና በጣም ምርጥ ነው። ምርጥ አሰራር ነው። ገብታችሁ ኮሜንት፣ ላይክ፣ ሰብስክራይብ ስታደርጉ ሁሉ ጊዜ የሚለቃችሁ ቪዲዮ ወደ እናንተ እንዲደርስ ደውል ምልክቱን እንዳትረሱ እላችኋለሁ ውዶች እና አበረታቱ።